በድምፃዊ አንዱዓለም ጎሳ ሚስት ቀነኒ አዱኛ ሞት ዙሪያ አንድ አዲስ መረጃ ተሰምቷል። እንደሚታወቀው ቀነኒ አዱኛ እስካሁን በነበረው መረጃ ከአምስተኛ ፎቅ ላይ ወድቃ ስለመገኘቷ እንጂ በምንና ለምን እንደወደቀች የተባለ ነገር አልነበረም። አሁን ግን አንድ አዲስ መረጃ ከቀነኒ የቅርብ ጓደኛ ተሰምቷል። የድምፃዊ አንዱዓለም ጎሳ ሚስት የሆነችው ቀነኒ አዱኛ ሞት ከተሰማበት ሰዓት አንስቶ የሞቷን ምክንያት ለማረጋገጥ ፖሊሶችን ጨምሮ ብዙ ባለድርሻ አካላት ምርመራን እያደረጉ እንደሚገኝ ይታወቃል። ታዲያ ይህ ምርመራ እየተከናወነ በሚገኝበት ሰዓት በድንገት ከቀነኒ የቅርብ ጓደኛ አንድ ነገር ተሰምቷል። ጓደኛዋ ሙኒት ቤክሲሳ በዛሬው ዕለት በፌስቡክ ገጿ እንዲህ የሚል ጽሑፍን አጋርታለች። ጽሑፉንም በአፋን ኦሮሞ ቋንቋ ያጋራችው ሲሆን ሐሳቡም እንዲህ ይላል። ፍቅር ፍቅር ብሎ መስፈንና ለፍቅር መኖር ይለያያል። ግጥምና ዜማ የተለያዩ ሰዎችን ሐሳብ ይገልጻል፣ ፍቅር ግን ዋጋ ያስከፍላል የሚል ጽሑፍን ነበር በፌስቡክ ገጿ ላይ ያጋራችው። እንግዲህ ሙኒት ለቀነኒ የቅርብ ጓደኛ እንደመሆኗ መጠን ከአንዱዓለም ጋር ስለነበራቸው የፍቅርና የትዳር ቆይታ በደንብ ታውቃለች ብለን እንገምታለን። ከጽሑፉ ለመረዳት እንደምንችለውም በቀነኒ ሞት የባለቤቷ አንዱዓለም እጅ አለበት የሚመስል አይነት እንድምታን የያዘ ጽሑፍም ይመስላል ሙኒት በፌስቡክ ገጿ ላይ ያጋራችው። በእርግጥ በዚህ ጽሑፍ ብቻ አንዱዓለም የባለቤቱን ቀነኒን ነፍስ አጥፍቷል ብለን ልንወስን አንችልም። ይህን ፍርድና ውሳኔ መስጠት የሚችለው ከፈጣሪ በታች ምርመራን እያደረጉ የሚገኙት ፖሊሶችና የሕክምና ማስረጃዎች ብቻ ናቸው። በእውነቱ ገና ብዙ የሚጠበቅባት ከምትለቃቸው ቪዲዮዎች መገንዘብ እንደቻልነው ገና ቦርቃ ራሱ ያልጨረሰች ልጅ ነበረች ቀነኒ። ራሷን አጠፋሽ ለማለት የምትከብድ ከማለፏ አንድ ቀን በፊት ለልደቷ ፎቶ ስትነሳ የነበረች ልጅ እንዲህ በድንገት ራሷን አጠፋች የሚለውን ዜና መቀበል ትንሽ ይከብዳል። ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ በድኔ ተቀምጦ ስጋዬ አመድ አፋሽ አርጎኝ እጣዬ ጭንቄ ካልተፈታ እምባዬ ሞቼ ላኑራችሁ ከዳዬ በድኔ ተቀምጦ ስጋዬ አመድ አፋሽ አርጎኝ እጣዬ ጭንቄ ካልተፈታ በእምባዬ ሞቼ ላኑራችሁ። እንግዲህ ሁላችንም ለመላው ቤተሰቦቿ ለወዳጅ ዘመዶቿ ሁሉ መጽናናትን እየተመኘው ቀጣይ አዳዲስ መረጃዎች ሲኖሩ እየመጣው ወደ እናንተ የማደርስ ይሆናል። መልካም ጊዜ።
ፈራሁ አልዋሽሽም ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ክፋት ተሸነፍኩ አዝኜ ተቀምጦ ስጋዬ አመድ አፋሽ አርጎኝ እጣዬ ጭንቄ ካልተፈታ እምባዬ ሞቼ ላኑራችሁ ከዳዬ በድኔ ተቀምጦ ስጋዬ አመድ አፋሽ አርጎኝ እጣዬ ጭንቄ ካልተፈታ በእምባዬ ሞቼ ላኑራችሁ ከዳዬ አላዳንኩሽም ኖሬ አልጠቀምኩሽም አላዳንኩሽም አለው አላልኩሽም አላዳንኩሽም ሐኪም አልሆንኩሽም አላዳንኩሽም አልተጋራውሽም አላዳንኩሽም በድን አይጠቅምሽም አላዳንኩሽም ተስፋ አልሰጠውሽም አላዳንኩሽም 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 ፈራሁ አልዋሽሽም